የዚህ ሐሰተኛ መረጃ ምንጭ ግን ማን ነው ሐሰትን እያወራ ያለው የሚለው ነው መሰረታዊ ነገር። አንዱ መንግስት ነው። መንግስት ሐሰተኛ መረጃን በጣም ከሚያሰራጩ አካላት አንዱ ነው። ከዚህ በፊት በነበረ ልምድ እናውቀዋለን። ባለፉት 3 ዓመታት እውነት ካሰራጨው ይልቅ ሐሰት ነው የሚያሰራጨው። የተገኙ ተማሪዎች፣ የጠፉ ተማሪዎች፣ የታገቱ ተማሪዎች አልተገኙም፣ ታገቱ፣ ተገኙ እያለ በተደጋጋሚ ሐሰት ሲያሰራጭ ነበረ። በሌላ በኩል ተፈተዋል የተባሉ ፍርድ ቤት ኬዝ የነበራቸው ሰዎችን ተፈተዋል ብሎ ዜና ከሰራ በኋላ ታስረው ተገኝተዋል። እንደምታስበውና እንደምታየው ማንም ሰው ከህግ አግባብ ውጪ በቁጥጥር ስር አይውልም ቢባልም በርካቶች ከህግ አግባብ ውጪ በቁጥጥር ስር ውለዋል። 4 ወርና 5 ወር ፍርድ ቤት ያልቀርባሉ። መንግስት ሐሰተኛ መረጃ በማሰራጨት ቀዳሚ ነው ያለው። አንዳንዴም ያልተሰራ ስራም ሪፖርት ያደርጋል። በእንጦጦ ፓርክ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስመረቁት እናቶች የስራ እድል ተፈጥሮላቸዋል ብለው ግን ሐሰት ነው ምንም የስራ እድል አልተሰጠንም ብለው በባላገሩ ቴሌቪዥን ወጥተው መናገራቸው የምናስታውሰው ነው። ተደራጅተዋል የተባሉ ሰዎች ተደራጅተው መጥተው ቅሬታ አቅርበው ይሄ ጠቅላይ ሚኒስትሩ በራሳቸው ሐሰት ያሰራጩበትን መንገድ በፕሮጀክቶቻቸው አይተናል ማለት ነው። የፌዴራል መንግስት ደግሞ ጦርነቱን ጨርሻለሁ አሁን ሰዎች ውስጥ እየተጓዙ እንደው ስላስቸገሩን እንጂ ምንም ጦርነት የለም ይላል። ጦርነት ቢሰማበት አይደለም ይላል። ረድተናል የተባለው ህዝብ አልተረዳኝ ይባላል። የተረዳውም ተረድቻለሁ ይላል። ሰፍሯን የተባለው የመተከል ሰው ተመልሰዋን ወደ ቦታ የተባለው እንደገና ተፈናቅሎ አይተን እናውቃለን። ሰላምና መረጋጋት አምጥቻለሁ ብለው ጠቅላይ ሚኒስትሩ እግራቸው እንደነቀሉ በአንድ ቀን 250 ሰው ሲገደል ተመልክተናል ማለት ነው። በትናንትናው ዕለት ብቻ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንጌላ ሜርክል ጋር በመራሒተ መንግስቷ በቀጠናዊ ጉዳዮችና በሀገራዊ ጉዳዮች ላይ ተወያየናሉ። የአንጌላ ሜርክል ደግሞ እንግዲህ ቃል አቀባይና ጸሐፊ እንዲሁም እሸት የበቀለ የጀርመን ድምጽ ዘጋቢ ደግሞ አንጌላ ሜርክል ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይን ጉዳይ በድርድር እንዲፈቱ ለሰብአዊ መብትም ለሰብአዊ እርዳታም በር እንዲከፍቱ አሳሰበቻቸው የሚል ዜና ነው መረጃ ይዘው የወጡት። ሁለቱ በጣም ይጣረሳሉ። በሌላ በኩል ሐሰተኛ መረጃ ናቸው የሚባሉት መንግስት ሐሰተኛ ናቸው ይላል እንጂ ሐሰተኛ መሆናቸውን ቼክ የምናደርግበት መንገድ አልፈጠረልንም። ወደ ትግራይ ክልል ለውጊያ የሄደ ጋዜጠኛ ነበረ፣ ግን የሰብአዊ ድጋፍ ምን ይመስላል የሚል አንድም የኢትዮጵያ ጋዜጠኞች አልሄዱ። ግን ደግሞ ክራይሲስ ውስጥ ያለው ህዝብ ደግሞ በትክክል እየተረዳ ለመሆኑ ምን ማስረጃ አለን ነው? በምንድን ነው የምናምነው ነው? ስለዚህ የጋዜጠኞች ቡድን ሄዶ ማጣራት አለበት ስንል አትገቡም ይባላል። አሁን ግን አትሄዱም ተብሎ የምትሄዱት ምን የመረጥኳችሁ ናችሁ እየተባለ ሐሰተኛ መረጃን አትስሙ መላው ዓለም ኢትዮጵያን ቢል ምን መሆን ይቻላል ነው? ይሄ ግን ለምንድን ነው የተነገረው ነው? አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ መላው ዓለም እውነተኛ መረጃ እንዲሰማ አድርጎ ያሉት የዶክተር ደብረጽዮን ድምጽ መለቀቁን ተከትሎ ይመስለኛል። እሱ በጣም በዓለም አቀፍ ሚዲያዎች አስተጋብቷል። ተናገሩ ጠፍተው የነበሩት በሚል ማለት ነው። የተባበሩት መንግስታት ሰብአዊ መብት ኮሚሽን ፊሊፖ ግራንዲ ያሉትን ሰምተናል። የኢትዮጵያ መንግስት ያለንን ሰምተናል። ሙፈሪያት ካሚል ያሉትን ሰምተናል። እሳቸው የጦር ሚኒስትር ይሁኑ የሰላም ሚኒስትር ባናቀም እንደገና ደግሞ ሌሎች ያሉትን ሰምተናል። ሁለቱም ይጣረሳል። 4.5 ሚሊዮን ህዝብ ነው የተፈናቀለው ይላል የትግራይ ክልል ወቅታዊ ጊዜያዊ አስተዳደር። በኢትዮጵያ መንግስት በኩል ግን የአስቸኳይ ጊዜና ስጋት ስራ አመራር ኢንስቲትዩት ደግሞ 2.5 ነው 1.5ቱ ከዛ በፊት የተፈናቀለ ነው ይላል። እንዲህ አይነት የተጣረሱ መረጃዎች እያሉ ኢትዮጵያውያን በምን እዳቸው ነው ሐሰት መረጃ አትስሙ ይባሉት? የትኛው ነው እውነት? ምን እውነት እንስማ? ማን የሚነግረን እውነት እንስማ? የኤርትራ ሰራዊት ገብቷን አልገብቶም የኢትዮጵያ መንግስት የሚመልሰው ሌላ ነው። የኤርትራ ሰራዊት እስካሁን የመለሰው የለም። የትግራይ አመራሮች ደግሞ የሚናገሩት ሌላ ነው። ህዝቡ የሚናገረው ሌላ ነው። የቱን ነው የምናምነው? አሜሪካ የምትናገረው ሌላ ነው። የሶማሌ ሰራዊት ገብቷን አልገባም የሶማሌ ምክር ቤት የተናገረው ሌላ ነው። የኢትዮጵያ መንግስት ሳቀ። የሶማሌ መንግስት ሌላ ተናገረ። ኢትዮጵያን የቱን ነው መስማት ያለብን? ማንን እንጠይቅ? በኢትዮጵያ አሁን ወቅታዊ ሁኔታ ላይ የትኛው የመንግስት ኮሚኒኬሽን ቢሮ ነው የሚጠየቀው? መረጃ የምታገኙ ከማን ነው? አምባሳደር ዲና ሙፍቲ እኮ የኮሚኒኬሽን ሚኒስትር የውጭ ጉዳይ ሚኒስትር ነው እያገለገሉ ያሉት። ሬድዋን ሁሴን እንኳን ያሉበት የመከላከያ ሰራዊት የስቴት ኦፍ ኢመርጀንሲ ካውንስሉ ያሉበት እንኳን እሳቸው እንኳን ደስ ይላቸው ነው የሚሰጡት። የውጭ ሚዲያ አይደለም እኛ ሀገር ውስጥ ያለ ነው በአይናችን የምናየው ከማን ነው ማረጋገጥ የምንችለው? አፍነህ ይዘህ እንደዚህ ብስብስ አድርገህ አበሻቅተህ በጣጥሰህ የመረጃ መረቡን በሙሉ ምንም መረጃ የሚኒስትሩን ስም እኮ ማወቅ አቅቶን እኮ በየጊዜው ስለሚሾሙ ስሙን አውቀን ያባቱ ስም ማወቅ አቅቶን ካላባት ስም እናነባዋለን። በዚህ ደረጃ ነው የመረጃ እጥረት ያለው። ይሄ ያለ ጠቅላይ ሚኒስትር ዶክተር አብይ አህመድ የጁንታውን በለው የሌላም በለው ሐሰተኛ መረጃ አትስሙ ቢሉ አያምርቦትም
ሐሰተኛ መረጃ ራስዎም ያሰራጫሉ። ሐሰተኛ መረጃ እንዳንሰማ ትክክለኛ መረጃ እንድንሰማ ምን አስተዋጽኦ አደረጉልን? የትኛው የመንግስት ሚዲያ ትክክለኛ መረጃ ይዞ እንዲመጣ አደረጉ ማለት ይገባል እላችኋለሁ። ይሄን አንደበቴ ሞልቼ ነው ማለትም የለባቸውም። በጣም ሐሰተኛ መረጃ ከሚያሰራጩት አንዱ ጠቅላይ ሚኒስትር ጽሕፈት ቤት ነው። ለዚህም 17 ተማሪዎች ታግተዋል የሚለውን እንደ ማስረጃ ማቅረብ እንችላለን። ኦነግ ሸኔ ተደምስሶ አለቀ የሚለውን እንደ ማስረጃ ማቅረብ እንችላለን። የትግራይ ጦርነት አልቋል የሚለውን እንደ ማስረጃ ማቅረብ እንችላለን። የኤርትራ ጦር አልገባም የሚለውን እንደ ማስረጃ ማቅረብ እንችላለን። የዋሹት ለፖለቲካዊ ዓላማ እንደሆነ እንገነዘባለን። ለሀገር ጥቅም ነው ብለን እናስብ እንችላለን። አንዳንዱ ግን የሐሰተኛ መረጃ አትስሙ ብሎ ግን ማናገር የሚችል አፍና አእምሮ ግን ሊኖራቸው አይገባም። እውነተኛ መረጃ እንድናገር እጸልያለሁ ማለት ነው ያለባቸው። በሐሰተኛ መረጃ ስራ እንዲህ ሲጸልዩ የሚሉት አንድ ነጠላ ለብሰው እንዳለ የመንግስት ካቢኔ ምንም እኮ እውነተኛ መረጃ ምንድነው ነገር የለም። በቀላሉ ልንገር የቤቶች አሁን ወይዘሮ አዳነች ያወጡት ከዚህ በፊት ሐሰት ነው አትስሙ አላሉም ጠቅላይ ሚኒስትሩ። በአዲስ አበባ ዙሪያ ላይ የኦሮሚያ ባለስልጣኖች እየተስፋፉ ነው ሲባሉ ሐሰት ነው እኔ ኮሚቴ ያዋቅር ያለው የአማራና እንትን የአዲስ አበባና የኦሮሚያን ድንበር የሚለይ ኮሚቴ ያዋቅር ያለው ብሎ በዛው ሰምቶ አልቀረም። ምንድነው እያሉን ያሉት? የእናት መቀነት ነው የሚሉት IMF ያልሰጦኛል ሲሉ ቆይተው ዶላር አጥሮኛል አሉም እንዴ? በነጋታው ተጎርተናል አላሉም እንዴ? የህዳሴ ግድቡን ድርድር በሰላማዊ መንገድ አሜሪካ አልተረዳን ነው ብሎ አሜሪካ ካልፈረም ግዴታ ነው ስትላቸውና ትሬጀሪ ኦፊስ ትሬጀሪ እንትን ውስጥ ሄደው ሲወሸቁ ስንጮህ ሐሰት አልነበረም እንዴ? ከሐሰትም በላይ ማለት ምን ልል ፈልጌ ነው? ኢትዮጵያን እንዲያውም ሐሰተኛ መንግስት ወርሷቸዋል። ኢትዮጵያን ሐሰተኛ ፖለቲከኞች መጥተውባቸዋል። ሐሰተኛ ፖለቲካ ፓርቲዎች መጥተውባቸዋል። ስለዚህ ኢትዮጵያውያን ናቸው እንጂ መንግስትን ጨምሮ ሐሰተኛ መረጃ አትንገሩ ማለት ያለበት መንግስት ሐሰተኛ መረጃ አትስሙ ብሎ የሚናገርበት ሞራል መኖር አይገባውም። እኛ ሐሰተኛ መረጃዎቹ አይደሉም የሚያስጨንቁን። ሐሰተኛ መረጃዎችን እንድናጣራ በሙያችን ጋዜጠኛው በሙሉ በሙያው አጣርቶ የመረጃ ባለሙያ በሙሉ በሙያው አጣርቶ ለህዝቡ እውነተኛ መረጃ እንዲያደርስ መንግስት በሩን መክፈት አለበት፣ ማመቻቸት አለበት ነው። ከዛም በላይ ደግሞ አንድም ንጹህ አልሞተም የሚል ጠቅላይ ሚኒስትር ምክር ቤት ውስጥ ንጹሃን መሞት አለመሞታቸው ሐሰትና እውነት ሊያስብል አይችልም። በቃ ከመሰረቱ አንድም ንጹህ አይሞትም። ለምን? ቅዱስ ጦርነት ነው። ጥፋተኞችን ብቻ እየለየ ነው ጥይቱ የሚመጣው። ኢቭን እንኳን ንጹህ ሆነህ ከጉና ተራራ ብትፈጠፈጥ አትሞትም በጠቅላይ ሚኒስትሩ ንግግር ማለት ነው። ለምን? ንጹህ ና የጁንታ ርዝራዥ የሚለውን የሚተውት ጠቅላይ ሚኒስትሩ የጁንታ ርዝራዥ ከተባሉ ከሳቸው በላይ ርዝራዥ የለም። አሰልጥኖ አዋግቶ ኮሎኔል አድርጎ ጠቅላይ ሚኒስትር አድርጓቸዋል። ህወሓት ስልጣን ሰጧቸዋል። ይምጡ ይምሩኝ ብሏል። ህወሓት እንዲያውም ሌላ የአማራ ኃይል ከሚስ ጠቅላይ ሚኒስትር ይሻለኛል ብሎ በአደባባይ የተናገረበት ነው። እሳቸው ስልጣን ያዙ። ከርዝራዥ በላይ የእሳቸው ርዝራዥ የለም።